ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። እኔ ያለሁ መድኃኒዓለም የተመሰገነ ይሁን። ድካም ሲሰማችሁ የሆነ ችግር ምድራዊ ህይወት ፈተና ሲገጥማችሁ ወይም እያንዳንዱ ነገር ወደ ህይወታችሁ ሲመጣ ዝም ብሎ የመጣ እንዳይመስላችሁ። አንድም ህይወታችሁ እንዲጠነክር፣ ሁለትም ደግሞ ችግሮቻችሁን እንድትፈትሹ ወደ ፈጣሪ እንድትቀርቡ የሚያደርጉ ስለሚሆኑ ደግሞም ስንደክም ውስጣችን በጣም ስንደክም ድካም ስሜት ሲሰማን የሚያጽናኑ መጽሐፍ ቅዱስ ቃላት አሉ። በጣም የሚያጽናኑ እኔ አሁን ብዙ ጊዜ የምጠቀምበት በጣም ሲደክመኝና ውስጤ ባዶነት ሲሰማኝ የምጠቀምበት መጽሐፍ ቅዱስ አለ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 እስከ 10 ቅዱስ ጳውሎስ ለቆሮንቶስ ሰዎች የተናገረው ቃል አለ። በጣም የምወደው ቃል ኃይሌ በድካም ይፈጸማል፣ ስደክም ያን ጊዜ ኃይለኛ ነኝና ይላል። ኃይሌ በድካም ይፈጸማል። አየህ፣ ሲደክምህ ኃይል ይሰጥሃል ማለት። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚልም የመጽሐፍ ቅዱስ ቃል አለ። ስለዚህ ሲደክመን የድካም ስሜት ሲሰማን፣ ውስጣችን ባዶነት ሲሰማን ይህ መጽናኛ ቃል አለ ማለት ነው። ስደክም ያን ጊዜ ኃይለኛ ነኝ፣ ወይም ደግሞ ሁሉን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው የሚለው። ስለዚህ በክርስቶስ ሁሉን እንችላለን ማለት ነው። እንድንችል ደግሞ ወደ ፈጣሪያችን መቅረብ አለብን ማለት ነው። ስለዚህ ውስጣችን ጠንካራ እንዲሆን እግዚአብሔር ይርዳን እያልኩኝ የተሻለ ነገር ሀሳቦችን ወደ እናንተ እንዲያመጣ ኃይልን እንዲሰጠኝ እናንተም ደግሞ አበረታቱኝ እላችኋለሁ። አመሰግናለሁ።